ሰላም ሰላም ውድ ተከታታዮች ይህ የሃሽታግ መላ ፕሮግራማችን ነው። ሃሽታግ መላ እንደሚታወቀው የተለያዩ መለኛ ፕሮግራሟን ወደ እናንተ እያደረሰ ትገኛለች። ዛሬ ደግሞ ስለ ቫሪኮስ ቬንስ የምንነግራችሁ ነገር ይኖረናል። ተከታተሉን። ቫሪኮስ ቬንስ የምንለው የህመም አይነት በማንኛውም የሰውነት ክፍላችን ቬኖች ወይንም የደም መልስ ቱቦዎች ሊከሰት የሚችል ቢሆንም በአብዛኛው የሚያጠቃውና የተለመደው በእግር ላይ የሚከሰተው ነው። ይህም የሚሆነው ብዙ መቆምና በሰውነታችን ቬንስ ወይንም የደም መልስ ቱቦዎች ላይ ግፊት ስለሚፈጥር ነው። ለመሆኑ ለቫሪኮስ ቬንስ የሚያጋልጡ ሁኔታዎች ምን ናቸው? የመጀመሪያው እድሜ ሲሆን የእድሜ መጨመር ለህመሙ ዋነኛ አጋላጭ ምክንያት ነው። በሁለተኛ ደረጃነት የሚጠቀሰው ጾታ ነው። በሴቶች ላይ በአብዛኛው የሚከሰት ሲሆን ይህም የሚሆነው በሰውነታችን ላይ ከሚከሰቱ ሆርሞን ለውጦችና በእርግዝና ጊዜ ነው። ሶስተኛውና ሌላኛው በዘር ወይንም ሄሬዲቲ የምንለው ነው። ጥናቶች እንደሚያሳዩት ከሆነ አንድ የቤተሰብ አባል ተጠቂ ከሆነ ለሌላው የቤተሰብ አባል የመያዝ እድሉ ይጨምራል። ከልክ ያለፈ ውፍረትም ለቫሪኮስ ቬንስ አጋላጭ ዋነኛ ሁኔታ ነው። የሰውነት ክብደት መጨመር በቬኖች የደም መመለስ ስራ ላይ ጫናን ስለሚፈጥር ከልክ ያለፈ ውፍረትን መቆጣጠር ይኖርብናል ማለት ነው። ለብዙ ሰዓት መቆም ወይንም መቀመጥ ሌላኛው ለቫሪኮስ ቬንስ አጋላጭ ዋነኛ ምክንያት ሲሆን ደም ከእግራችን ወደ ልብ የሚመላለስበትን ሁኔታ በማዛባት ለብዙ ሰዓታት መቆምም ሆነ መቀመጥ ለቫሪኮስ ቬን ህመም ተጋላጭነት ይዳርገናል ማለት ነው። ለመሆኑ የቫሪኮስ ቬንስ ህመም ምልክቶቹስ ምን ናቸው? በሽታው ብዙ ጊዜ ከፍተኛ ህመም ያለው ምልክት ባያሳይም ከዚህ በታች የተዘረዘሩትን ምልክቶች ሊከሰቱ እንደሚችሉ ጥናቶች ይጠቁማሉ። ጥቁር ወይን ጠጅ ወይንም ሰማያዊ ቀለም ያለው የደም ስር እብጠት በእግራችን ላይ መኖር፣ ጠመዝማዛ የሆኑና ያበጡ የደም ስሮች በእግር ላይ መታየት፣ እግርን የመክበድና የህመም ስሜት መሰማት፣ በታችኛው የእግር ክፍል የማቃጠል የመጨምደድና የመርገብገብ ሁኔታዎች ናቸው። ለረጅም ሰዓት ሲቆሙም ሆነ ሲቀመጡ የሚብስ የህመም ስሜት መሰማት እንዲሁም የማሳከክ ስሜት ናቸው። ሙሉ በሙሉ በሽታውን የምንቆጣጠርበት መንገድ ባይኖርም የደም ዝውውርን ወይንም የጡንቻ ጥንካሬን መጨመር ለበሽታው ያለውን ተጋላጭነት ይቀንሳል። ቫሪኮስ ቬንን ታዲያ ለመከላከል ከኛ ምን ይጠበቃል? የአካል ብቃት እንቅስቃሴ፣ ክብደቶችን መቆጣጠር፣ ጨው የበዛበት ምግብን መቀነስ፣ ከፍታ ያለው ጫማ አለማዘውተር፣ በረፍት ወቅት ወይንም ሲተኙ እግሮን በትራስ ላይ ከፍ አድርጎ መተኛት፣ አቋቋሞንና አቀማመጦን መለወጥ ከኛ ተጠባቂ ተግባራቶች ናቸው። ቫሪኮስ ቬን ከፍተኛ ጉዳትን በአብዛኛው ባያስከትልም ከታች የሚጠቀሱትን ችግሮች ግን አልፎ አልፎም ቢሆን ሊያስከትል ይችላል። የመጀመሪያው ቁስለት ሲሆን እጅግ በጣም የህመም ስሜት ያለው የእግር ቁስለት ካበጠው የደም ስር አጠገብ በሚገኝ ቆዳ ላይ ሊከሰት ይችላል። በቆዳ ላይ የቀለም ለውጥ ከተከሰተ ወደ ሐኪም በመሄድ መመርመር ያስፈልጋል። የደም መርጋትም እንዲሁ በቫሪኮስ ቬንስ ህመም አማካኝነት የሚከሰት ሲሆን አንዳንድ ጊዜ ከውስጥ የሚገኙ የደም መልስ ቱቦዎች ሊያብጡ ይችላሉ። በዚህን ጊዜ የተጎዳው እግር እብጠትን ያሳያል። ድንገተኛ የሆነ እግር ማበጥ ከተከሰተ በአፋጣኝ ወደ ሕክምና መሄድ ተገቢ ነው እንላለን። ውድ የሃሽታግ መላ ተከታታዮች እኚህንና መሰል መላዎችን ሁሌም ወደ እናንተ ስለምናደርስ ቀድሞ እንዲደርሱት ሰብስክራይብ ማድረግዎን አይርሱ። ሌሎች ማወቅ የሚፈልጉትን ደግሞ ከስር ኮሜንት ላይ ይጻፉልን። እናመሰግናለን።